ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻ ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የዓርብ ማረፊያ ሆና ትኖራለች። ዓርብ ዮሴፍና ኒቆዲሞስ መጥተው ሽቱ በተለበለበበት በንጹህ ጨርቅ ገንዘው ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳ ብሎ ለ50 ለ60 የሚነሳ ሰው ድንጋይ ገጥሞት ሂዷል። በዛ ላይ ከሮም ወታደሮች ኃያል እንቅልፍ የማይተኛውን ከመቃብሩ ስር ጠባቂ አድርገው አቁሞበታል። በዛ ላይ በሮም ንጉሥ የታተመ ማየትም ትልቅ ቁልፍ ቆልፎበት ሂዷል። በኩለ ሌሊት ጌታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲል በታላቅ ክብር ተነሳ። ቃለ ሕይወትን ያሰማልን፣ እመቤታችን ታሳድግሽ። በቃ ሁሉንም ነገር አንቺ አልሽው። እንግዲህ እኛ የምናስተምረው የለንም። እደጊልን፣ እውነቱ እግዚአብሔር ከአንቺ ጋር ይሁን። እሺ ወይ ግሩም! የእግዚአብሔር ሀብቱ ብዙ ነው። በጣም የሚያስደንቅ ነገር ነው። የአባቶቻችን የእናቶቻችን ዘመን ነው ያሳየችን በእውነቱ ማለት ነው። በዚህ ዕድሜ የሚታሰብ አይደለም። በእርግጥ እግዚአብሔር እጁን ከእሷ ጋር እንዳደረገ የሚያሳይ ነገር ነው በእውነት። መድኃኔዓለም ብቻ ያስፈጽምልን።